እኔ እናቴ ምን ትለኝ ነበር? ልጄ ሁሉ ነገር ለባል እንኳን አይነገርም ትለኝ ነበር። ትክክል ናት። አሁንም ትለኛለች አልፎ ሁሉ ነገር ለባል አይነገርም። የሚነገር ነገሮች አሉ፣ የማይነገሩ ነገሮች አሉ። እንግዲህ ለባል ካልተነገረ ኢማጂን ለሌላ ሰው ለጓደኛ ብላችሁ ለምትቀርቡት የሚነገሩ ነገሮች አሉ፣ የማይነገሩ ነገሮች አሉ። በህይወቴ የተማርኩት ሁሉ ሰው የሚቀርባችሁ ያላችሁ ሰው መጥቶ የሚያዳምጣችሁ ሰው የእናንተን ችግር ሶልቭ ያደርገዋል ወይንም ይገባዋል ማለት አይደለም። የሚያስደስተዋል የእናንተ ችግር የሚያዝናል። ሁሉ ሰው ለሰው አይነገር፣ ሁሉ ነገር ለሰው አይነገርም። ምን ጠብቃቸው ሚስጥሮች አሉ። እኔ በፊት ሰው ተዋውቆኝ ሴትም ይሁን ወንድም 10 ደቂቃ ብቻ ይበቃዋል ስለኔ ማንነት ለማወቅ። የዋህነት በሉት ጅልነት በሉት I have no idea እና እነሱን ነገሮች ማረም ሲጀምር ህይወቴ ውስጥ ለውጥ አይቻለሁ ከእግዚአብሔር ጋር ማለት ነው። እኔ አሁን ሲከፋኝ መነጋገር የጀመርኩት ከአምላኬ ጋር ብቻ ነው። ለሱ ነግረዋለሁ፣ ተወዋለሁ፣ በቃ መልሱን ይቆይ እንጂ ይመጣል። እና እኔ ሚስጥሬን ከምር ለሰው ማውራት ትቻለሁ። ለሰው ማውራት ትቻለሁ። ችግር ሲኖርብኝ ወደ መድኃኔዓለም ነው የምጮኸው፣ ወይ ቤቱ ሄድና እነግረዋለሁ። አለች አጠገቤ ቤተክርስቲያን እንጂ ውዶቼ ለሰው ያላችሁን በሙሉ አውጥተሽ ዝርግፍ አርገሽ አትነጋይ። የሚነገሩ አሉ፣ የማይነገሩ ነገሮች አሉ። ሁሉ ሰው የቀረበሽ ሁላ አንቺን ለመርዳት ወይንም ለመስማት አይደለም የመጣው። ምክንያቱም ያቺ ሰው ወይ ሰው የራሱ ችግር አለ፣ እንኳን ያንቺን ችግር ለመፍታት ብቻ ለማለት ነው። አመሰግናለሁ።